ዱር ቤቴ ፖሊቴክኒክ ኮሌጅ አሰልጣኝ ነኝ። በግብርና ዘርፍ አሰልጣኝ ነኝ። እዚህ ጋር የጀመርነው ነገር አንደኛ ብዙ አይነት ፐርፐዞችን ይዘን ነው ስራውን እያከናወን ነው ያለነው። የመጀመሪያው ለሰርቶ ማሳያ ለወጣቶቹ ለሚሰለጥኑት ባጫጭርም በረጅም ጊዜ ለሚሰለጥኑ አሰልጣኞች ወይም ሰልጣኞች የሰርቶ ማሳያና እውቀት ሽግግር ማድረግ ነው። የተግባር ልምምድም የሚያደርጉበት ቦታ ነው። አጠቃላይ የአሰልጣኙም የኮሚኒቲው አጠቃላይ የምርምር ሳይት ብለን የወሰነው ሳይታችን ነው ወይም ሰርቶ ማሳያችን ነው። በሁለተኛ ደረጃ ገቢ የውስጥ ገቢን ለማሻሻል ኮሌጁ አቅሙን ተጠቅሞ ያለውን ሀብት ተጠቅሞ የውስጥ ገቢውን ለማሻሻል ከመንግስት ገቢ በጀት ውጪ አቅሙን ከፍ ለማድረግ እንዲጠቀም በሚል እሱን ነገር እየሞከርን ነው ያለነው። የምንሰራቸው ስራዎች በአትክልትና ፍራፍሬ ያሉ የፍራፍሬ ዝርያዎችን ለምሳሌ አቮካዶ፣ ማንጎ፣ ሎሚ፣ ብርቱካን የመሳሰሉትን እያከናወንን እንገኛለን። በሁለተኛ ደረጃ ደግሞ የጥላ ዛፍ የሚባሉትን ወይም የደን ዛፍ የምንላቸውን ለምሳሌ የአበሻ ጽድ፣ የፈረንጅ ጽድ እነዚህ የዚህ አካባቢ የምታያቸው ደግሞ የድሬዳዋ ዛፍ ይባላሉ። ጌጣማ አካባቢ የምንላቸው ሌላ የከተማ ውበትን ለላንድስኬፕ የሚያገለግሉ ለምሳሌ ሎሚ ፒከስ የሚባሉትን እነዚህ እንደ ዱራንታ የሚባሉትን የተለያዩ እንትኖችን እያመረትን እንገኛለን። ወይራ፣ ግራቪሊያ፣ ጽድ እነዚህ ነገሮችን የተለያዩ ነገሮችን በብዛት ከ10 እና ከ15 በላይ የሚሆኑ ዝርያዎችን ያለ ነው። በቁጥር ከ150 ሺህ እስከ 200 ሺህ የሚገመት ችግኝ በዚህ ሰዓት እያከናወንን እንገኛለን ማለት ነው። እኛ ደረጃ ጌጣማ የሚባሉትን ማለት ነው ቅድም የጠቀስኳቸው ዱራንታ፣ ሎሚ ፒከስ የሚባሉትን ለምሳሌ ይሄ ከተማ አስተዳደሩ የኮሪደር ልማት ቢሰራ ኮሌጁ የራሱን ተቋም ውበቱን ለማሻሻል ቢሞክር እነዚህ የሚከናወኑ ችግኞች አሉ። እነሱን በመጠቀም ያከናውናል ማለት ነው። ይህን ይመስላል እየሰራን ያለነው ማለት ነው። የስራ እድል ፈጠራው በዚህ አመት ነው መጀመሪያችን ነው። ከግንቦት ጀምረን ነው የጀመርነው ይህን ስራ። እስካሁን ለአንድ ወንድና ለአራት ሴቶች የስራ እድል ፈጥረናል። እንደገና ደግሞ ሁለቱ አሰልጣኝ እኔና ባልደረባዬ ባይነሳይ ተስፋውን ሁለታችንም ከፍተኛ አሰልጣኞች ነን። በማስተርስ ሌቭል ያለን ሰዎች ነን። ሙያችንን በዚህ እያዳበርና ለምናሰለጥናቸው ተማሪዎች ተግባራዊ የእውቀት ሽግግር የምናደርግበት ሂደት ነው ይሄኛው ሰርቶ ማሳያችን ማለት ነው። እኛም በራሱ እየተማርንበት ያለነው ሁኔታ ነው። ብዙ ክፍተታችን እየሞላንበት ያለነው እና ይሄ የግብርና ተቋም እስከመሆኑ ድረስ ምን ማስቀጠል አለበት? እነዚህ የአገር በቀል ዛፎችን ማስቀጠል መቻል አለበት። የጠፉ ያሉ ለምሳሌ ዝግባ አገር በቀል ነው። እሱንን እንዲሁም የተለያዩ አገር በቀል ዝርያዎችን እያሻሻልን ዝርያዎች የሚቀጥሉበትን የሚስፋፉበትን እየሰራን ነው የሚገኘው ማለት ነው።